እባክሽ ሶኒ ውሎሽን አጋሪኝ አላችሁኝ ካስተመሮቼም ሆነ ጓደኞቼ። ዛሬ ውሎዬ ቃሊቲ በሁለት እጅ ያስኳትን 15 ኪሎ ቅቤ አድርሼ ከዛ በኋላ ወደ መገናኛ ትእዛዝ አለኝ። ይኸው እንደምታዩኝ ሰፈሬ ላይ እቺ ቪዲዮ እየሰራሁ ነው። ይኸው ደስ ይለኛል። እኔ ብዙ ጊዜ ስወጣ ውሎ እዚህ መድረስ እንደተለመደው ባስ ካለ በባስ ከሌለ በታክሲ ነው። ብዙ ራይድ የምጠቀመው በብዛት ሲሆን ነው እንጂ እስከ 25 ኪሎ ይዛል ነው ተሸክሜዋለሁ። ምክንያቱም ዛሬ ያልቆጠብኩት ለነገ ህይወት ማስተካከል አይሆንምና እንደምታዩኝ ታክሲን እሺ ብዙ ወደ ቃሊቲ እያመራው ነው። ናዝሬት ነው የምልከው ሾፍቱ። ከዛ በኋላ በአንዴ መገናኛ ደርሻለሁ። እንደምታዩት ሰው ያስተውቃል ግርግሩ። የመገናኛ ትእዛዝ ለ3 ሰው ነው። መገናኛ ንግድ ባንኩ ጋር ያው ከ30 ደቂቃ በላይ ቆሜ እንደምታዩኝ ከሚደብረኝ ደግሞ ከስተመሮችን እየጠበቅኩኝ ቪዲዮ ሰራለሁ ብዙ ጊዜ ወይም ደግሞ ፎቶ እነሳለሁ። ምክንያቱም ሰዓት የምንዘገረፈ ነው ማሳለፈው። እንደምታዩኝ ደግሞ አንዷ ዛሬ ሿሿ ሰርታኛለች። እዚህ ጋር የትራንስፖርት እባክሽ 50 ብር ስጭኝ 25 ብር ስጭኝ ብላ 50 ብር ሰጠዋትና ከዛ በኋላ ግን ልጅቷ ሌላ ሰው ስትለምን አየኋት። ተዘርቄ ነው ተዘርፌ ነው ብላ የነበረው መጀመሪያ ነው። አንዳንዴ እንደዚህ አይነት ነገር ተጠንቀቁ እላለሁ። እኔ ምንም አልጎደለብኝም ስለሰጠዋት፣ እሷ ግን ይጎልባታል። የሰው ሀቅ ምንም አያደርግም። እና የሁላችሁ እንደዚህ 30 ደቂቃ ቆሜ ከዛ በኋላ ትእዛዜን ጨርሼ ሌላ ደግሞ ወደ ላይ ሰፈሩን አላውቀውም፣ ወደ ቤተ መንግስት አዲሱ ቤተ መንግስት መውጫ ማራቶን አካባቢ ወስጄ አድርሼ እንደምታዩት ትእዛዜን ጨርሼ ባዶ ሻንጣ ተሸክሜ እየወረድኩኝ ነው። እስቲ ውሏችሁን እናንተ ውስጥ